ውድ የአሃዱ ቤተሰቦች ኢትዮጵያን ለ17 ዓመታት የመሯት ኮሎኔል መንግስቱ ኃይለማርያም ከግንቦት 13 ቀን 1983 ዓ.ም ጀምሮ ተሰደዱ። መቀመጫቸውንም ዚምባብዌ ርዕሰ ከተማ ሐራሬ ነው ያደረጉት። ቆራጡ አብዮተኛው መሪ የሚባሉት መንግስቱ ኃይለማርያም ሀገር ጥለው ይሄዳሉ ተብሎ አይጠበቅም ነበር። ነገር ግን ባልተጠበቀ ሁኔታ ሄዱ። እርሳቸውን ተክተው ፕሬዝዳንት የሆኑት ምክትላቸው ሌፍተናንት ጀነራል ተስፋዬ ገብረኪዳን ነበሩ። እርሳቸውም የኢትዮጵያ ፕሬዝዳንት ሆነው የቆዩት ለአንድ ሳምንት ብቻ ነበር። ምክንያቱም ግንቦት 20 ቀን 1983 ዓ.ም የኢህአዴግ ሰራዊት አዲስ አበባን የተቆጣጠረበት ዕለት በመሆኑ ነበር። ወዲያውም የደርግ ባለስልጣናት፣ ጀነራል መኮንኖች፣ የመሪው ፓርቲ የኢሰፓ አባላትና ከሥርዓቱ ጋር በአገልጋይነት አብረው ይሰሩ ነበር የሚባሉት ሁሉ እየተለቀሙ መታሰር ጀመሩ። በዛሬው ኢትዮጵያዊ ስንክሳራችን ከ1983 ዓ.ም ጀምሮ ስደት ላይ ያሉት የቀድሞው ፕሬዝዳንት መንግስቱ ኃይለማርያም ስለ ኢትዮጵያ መመለስ ምን ያስባሉ በሚሉትና በሌሎችም ርዕሰ ጉዳዮች ላይ ጥቂት ነጥቦችን እያወጋን እንጨዋወታለን። ጥበቡ በለጠ ነኝ። ኢትዮጵያ ወይም ሞት በሚለው መፈክራቸው ይታወቁ ነበር። የቀድሞው ፕሬዝዳንት መንግስቱ ኃይለማርያም አስፈሪ የሆነ ግርማ ሞገስ የነበራቸው ፕሬዝዳንት እንደነበሩ ይነገራል። አንቀጥቅጠው የገዙ መሪ ናቸውም ይባላሉ። በቀላሉ ሀገር ጥለውም ይሰደዳሉ ተብለውም አይታሰብም ነበር። የተሰደዱባትና እስካሁን ድረስም ቁጭ ያሉባት ዚምባብዌ እንዴት ተቀበለቻቸው የሚል ጥያቄ ሊነሳ ይችላል። በርግጥ ፕሬዝዳንት መንግስቱ ለዚምባብዌ ነጻነት ትልቅ አስተዋጽኦ ያበረከቱ የአፍሪካ መሪ ናቸው። ዚምባብዌያውያን በእንግሊዝ ቅኝ አገዛዝ መከራ በሚያዩበት ወቅት ከዚያ ስቃይ እንዲገላገሉ መንግስቱ ኃይለማርያም እና መንግስታቸው ሰፊ ድጋፍ አድርገዋል። ነጻይቱን ዚምባብዌ ለማዋለድ በተደረገው ርብርብ ፕሬዝዳንት መንግስቱ ኃይለማርያም ትልቅ ድርሻ ነበራቸው። ይህም አሁን ሀገሪቱን የሚመራውን ዛኑ ፒኤፍ የተባለውን ፓርቲና ሌላኛውን ተፎካካሪ ፓርቲ ዛፑ የተባሉትን ሁለት የዚምባብዌ ነጻ አውጪ ድርጅቶችን አባላትን ወደ አዲስ አበባ በማምጣት ወታደራዊ ትምህርት እንዲቀስሙ አድርገዋል። ከ20 የሚልቁ ዚምባብዌያውያን ወታደሮች እዚህ አዲስ አበባ ታጠቅ ጦር ሰፈር ውስጥ ወታደራዊ ትምህርት እንዲማሩም ተደርጓል። ከዚያም ወደ ዚምባብዌ ሄደው እንዲታገሉ ሀገራቸውን ከእንግሊዝ ባርነት እንዲያላቀቁ መንግስቱ ኃይለማርያም ያንበሳውን ድርሻ ወስደዋል። ከዚህ ሌላም በሲቪል አስተዳደር ውስጥ ዚምባብዌ ነጻ ስትወጣ እንዲያገለግሏት ወጣት ዚምባብዌያንን እዚህ አዲስ አበባ ውስጥ በዩኒቨርሲቲ፣ በመድህን ድርጅት፣ በአየር መንገድ፣ በባንኮችና በሌሎችም ቦታዎች ስልጠና እንዲወስዱ አድርገዋል። በዚህም ምክንያት ዛሬ ዚምባብዌን የሚመሩ ባለስልጣናት በቀጥታም ሆነ በተዘዋዋሪ ኢትዮጵያ ያስተማረቻቸው ናቸው። ለዚያ ድርጊት ደግሞ ፕሬዝዳንት መንግስቱ ኃይለማርያም ከፊት ተሰላፊ ናቸው። እንግዲህ የዚምባብዌን ነጻነት ያዋለዱት መንግስቱ ኃይለማርያም በችግራቸው ጊዜ መጠለያ በፈለጉበት ወቅት ከነቤተሰቦቻቸው ሰብሰብ አድርጋ መጠለያ የሰጠቻቸው ባበረከቱት አስተዋጽኦ ጭምር መሆኑን መገንዘብ ይቻላል። አንድ የሚያሳስብ ነገር ግን አለ። ይህም ፕሬዝዳንት መንግስቱ ሕይወታቸው ያው በስደት ነው ወይ የሚጠናቀቀው የሚል ነው። እንደተሰደዱስ ማለፍ ብዙ የአፍሪካ መሪዎች ከስልጣናቸው ወርደው ተሰደዋል። በስደትም እያሉ አልፈዋል። ለምሳሌ የኡጋንዳው ፕሬዝዳንት ኢዲ አሚን ዳዳ ሳውዲ አረቢያ ውስጥ በስደት አልፈዋል። የሶማሊያው ፕሬዝዳንት ዚያድ ባሬ በስደት ናይጄሪያ ውስጥ አርፈዋል። የጋናው ፕሬዝዳንት kwame nkrumah በስደት ሩማንያ ቡካሬስት ውስጥ አርፈዋል። የፕሬዝዳንት መንግስቱም መጨረሻ በዚህ ሁኔታ ይደመደም ይሆን የሚል ጥያቄ የሚያነሱ አሉ። በርግጥ የሶማሊያው ፕሬዝዳንት ዚያድ ባሬ ናይጄሪያ ቢያርፉም አስከሬናቸው ወደ ትውልድ ሀገራቸው መጥቶ አርፏል። ሌሎቹ ግን እንደወጡ ቀርተዋል። ይህ ሁኔታ ካሳሰባቸው ኢትዮጵያ መካከል አንድ ሰው አንድ ዘዴ ይቀይሳል። ይህ ሰው ከፕሬዝዳንቱ ጋር ጥሩ ወዳጅነት ያለውና አሁን ባለው መንግስት ዘንድም ወደ ድርድር ባመጣቸው ብሎ ያስባል። ለዚህም በጎ ሐሳቡ እንደመነሻ
ብሎ የያዘው ፕሬዝደንት መንግስቱ ኃይለማርያም በስልጣን ዘመናቸው ሁሉ ለጠፋው ጥፋት በይፋ ይቅርታ ቢጠይቁ አሁን ያለው መንግስትም ሆነ ህዝብ ጥያቄያቸውን ተቀብሎ ወደ ሀገራቸው የሚገቡበትን ሁኔታ ማመቻቸት ይቻላል ብሎ ያስባል። እናም ወደ ፕሬዝደንቱ ዘንድ ሄዶ እንዲህ ብሎ ይጠይቃቸዋል። ጓድ ፕሬዝደንት፣ በስልጣን ዘመኖ ሁሉ ስለተፈጠረው ጉዳይ ለምን ይቅርታ በግልጽ አይጠይቁም? ይህን ካደረጉ በምህረት ወደ ሀገሮ እንዲገቡ ብዙ ነገሮችን ማመቻቸት ይቻላል ይላቸዋል። ፕሬዝደንቱም ጉዳዩን አሰብ አድርገው ቆጣ ብለው የሚከተለውን አቀረቡ። እኔ ይቅርታ ጠየቅኩ ማለት ትርጉሙ ይገባሃል አሉ። ሰውየውም ደንገጥ ብሎ ዝም አለ። ፕሬዝደንት መንግስቱ የራሳቸውን ጥያቄ ራሳቸው መመለስ ጀመሩ። እኔ ይቅርታ ጠየቅኩ ማለት የኢትዮጵያ ዳር ድንበር እንዳይሸራረፍ፣ ኢትዮጵያ የባህር መውጫ መግቢያ እንዳታጣ፣ ከተገንጣዩ ከሻዕቢያ ጋር እየተዋጋ ያለቀው የቆሰለው መከራ የተቀበለው ያ ሁሉ ጀግና ሰራዊት ወንጀለኛ ነበር ማለት ነው። ፕሬዝደንት መንግስቱ ኃይለማርያም ቆጣሉ። እንደገና ቀጠሉ። እኔ ይቅርታ ጠየቅኩ ማለት ከወያኔ ጋር ሲዋጋ የነበረው ያ ሁሉ ሰራዊት ወንጀለኛ ነበር ማለት ነው። እኔ ይቅርታ ጠየቅኩ ማለት በወያኔ እስር ቤት 20 ዓመታት ታስረው የወጡት ጓዶች መታሰራቸው ሳያንስ እንደገና ወንጀለኞች ሊባሉ ነው ማለት ነው። ያ የተበተነው ጦር በየጎዳናው ፋቲኩን አንጥፎ እንዲለምን የተደረገው ያ የተከበረ የኢትዮጵያ ጦር ሰራዊት ወንጀለኛ ነበር ማለት ነው። እኔ መንግስቱ ኃይለማርያም ይቅርታ ጠየቅኩ ማለት የወያኔና የሻዕቢያ መሳቂያ መሳለቂያ ሆንኩ ማለት ነው። እኔ ይቅርታ ጠየቅኩ ማለት ከሶማሊያው ወራሪ ጋር በኦጋዴን በረሃ ተፋልሞ ሀገሩን ነፃ ያወጣው ያ ሰራዊት ያ ሚሊሻ ሁሉ ወንጀለኛ ነበር ማለት ነው እያሉ የቀድሞው ፕሬዝደንት መንግስቱ ኃይለማርያም በዚምባብዌ ሐራሬ በስደት እቤታቸው ውስጥ ሆነው ለዚያ ለጠየቃቸው ሰው መለሱለት። በርግጥ ፕሬዝደንቱ መልሳቸው ከባድ ቢሆንም ይቅርታ የሚያስጠይቃቸው ሌሎች ያላነሷቸው ስህተቶች ወንጀሎችም ነበሩ የሚሉም አሉ። ለምሳሌ የንጉሱን 60 ባለስልጣናትን ካለፍትህ መረሸን፣ በቀይና ነጭ ሽብር በነጻ እርምጃ የተገደሉ፣ ከእስር ቤቱ እየወጡ የተረሸኑ በርካቶች ነበሩ። ስለ እነርሱ ስለመሳሰሉት ይቅርታ ማለት በተገባቸው ነበር የሚሉም አሉ። ለማንኛውም መንግስቱ ኃይለማርያም ከ1983 ዓ.ም ጀምሮ በስደት ቢሆንም እርሳቸው ስደት እያሉ ኤርትራ ተገንጥላለች፣ ኢትዮጵያም የባህር በር አጥታለች። ኢሳያስ አፈወርቂም እስካሁን ድረስ ፕሬዝደንት ናቸው። በኢትዮጵያም በኩል ኢህአዴግ ለ27 ዓመታት መርቶ ወርዷል። ዛሬ ስሙም የለም። የኢህአዴግ መሪም የነበሩት እናቶ መለስ ዜናዊ፣ እናቶ ስዩም መስፍን፣ እናቶ አባይ ፀሐዬም የሉም። ህወሓትም በምርጫ ቦርድ ተሰርዟል። እንደ ቀንደኛ ጠላት ይቆጥሩት የነበረው ኢህአፓም በፓርቲነት ሕጋዊ ሆኖ እየተንቀሳቀሰ ይገኛል። ብዙ ነገሮች ተለዋውጠዋል። እነዚህ ነገሮች ሁሉ ከ1983 ዓ.ም በኋላ የተከሰቱ ናቸው። መንግስቱ ኃይለማርያም ዛሬም በስደት ሆነው ታሪክን ይታዘባሉ። ታላቁ ባለቅኔ ከበደ ሚካኤል እንዲህ ብለው ገጥመው ነበር። ሀብታም ይደህያል፣ ሐኪምም ይሞታል፣ ጎበዝ ይሸነፋል፣ ብልህ ይሳሳታል። የበራውም ጠፍቶ የሰሩት ይፈርሳል፣ የቆመውም ወድቆ የሳቀ ያለቅሳል። ጌጥም ሆነ ጥበብ ውበት ሆነ ክብርም ያማረበት ነገር ማስቀየሙም አይቀር ብለዋል ከበደ ሚካኤል። ፈጣሪም ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።